አሁን ኮላውት ዛሬም በዚህ ሰውዬ ጉዳይ ነው የመጣሁት። እንደው ከኔ ተማሪዎች ጎን እኔን ተወኝ። እውነታውን አውጥቼ ዝርግፍግፍ ሳረግ ብሎክ አደረገኝ። ያውቃል ይመች ከገጠርም ወደ አዲስ አበባ እንዲህ ሳይነካኩ መኖር አሪፍ ነው። የምሬን እኮ ነው። ወደዚህ ፈኑር ላይፍ ነው ያመጣሁት እኔ ቤት ነው ያሳረፍኩት። ምንድን ነው እሱ? ገብቶሃል አይደል? እኔ ቤት ነው ያሳረፍኩት። እኔ ኮል አውት አድርጌ አይመጥነኝም ብለህ የምትለፈልፈው ማነኝ ነው እያልክ ያለኸው? ምን አርገሃል? ማነህ አንተ? ምን አርገሃል? ታይላንድ 2 ፋይት አርገሃል። ታይላንድ ሞይታይ ፋይት አርገህ ፎጣ ተጥሎልህ ነው የወጣኸው። በቃኝ ብለህ ነው የወጣኸው። ከሆነ አፍሪካ ከሆነ ልጅ ጋርም ተፋልመህ በቃኝ ብለህ ነው የወጣኸው። 2ቱንም ተሸንፈሃል። ይሲ እኔም ተሸንፌያለሁ። ናና ፋይት እናርግ። ኤምኤም አንተና ነኝ። ሌትስ ዱ ዲስ። በቃ ኤምኤም አንተና ነኝ። ወንድ ከሆንክ ናና እንግባ። ከገጠር አምጥቼ ቦክስ እንደዚህ እንዴ ጋይስ 3 ቀን እኮ አንተ 4 ቀን እኮ አንተ ጋር አልሰራሁም እንዴ። አንድ ሳምንት እኮ በስነ ስርዓት አንተ ጋር አልሰራሁም። ምንድነው ቦክስ የምታስተምረኝ? ቦክስ የታባት መስንተር ትችላለህ? እዛ ፋይት ላይ ገብተህ አንድ እንደምንም እንዲህ ብለህ የሰነዘርከውን ቆርጠህ ፊት ለፊት እያደረክ እንደ ፋይተር አድርገህ እየፖስተትክ ራስህን you are not a fighter። ስለዚህ ይሄ ገጠር ምናምን ምንድነው? ገጠር እኮ ነው አንተን እንዲህ እያሽከረከረ እኮ የገጠር ልጅ ነው እያኖረህ ያለው እየመራህ እየነዳህ ያለው። ይሲ ህንፃ በህንፃ ናት ላይ የደረደረ ያለው የገጠር ልጅ ነው። ገጠር ምናምን ብለህ ሰውን ለማጣጣል እንዳትሞክር። እኔ አልሰማህም፣ እኔ አላዳምጥህም። እንዴ ህግ አንተ ላይ እያረቀቀ ያለው የገጠር ልጅ ነው። ተራመጣሁት ምናምን ህፃን ልጅ ወጥተህ አታወራ። ስለኔ ካሁን በኋላ እንድታወራ አልፈልግም። ወንድ ነኝ አንጠልጥያለሁ ካልክ አንተና እኔ ኬጅ ውስጥ ነው ማውራት ያለብን። ካሁን በኋላ ሪንግ ውስጥ ነው ማውራት ያለብን። you are nobody and I am ready to prove that for the people። እሺ አመሰግናለሁ። አሁን ኮላውት ንቃተ ህሊና አድርጓል። እንደው ከኔ ተማሪዎች ጎን እኔን ተወኝ። ከኔ ጎን ተማሪዎች ይቆማል። ያውቃል ከገጠርም ወደ አዲስ አበባ ያመጣሁት እኔ ነኝ። የምሬን እኮ ነው። ወደ ያመጣሁት እኔ ነኝ። ይኸውላችሁ እኔ እስካሁን ብዙ ነገር ከምናገር ብዬ በውስጥ ይዤ አብዛኞቻችሁ ይህንን ሰውዬ ኮል አውት በማድረጌ አንተ ዲስፕሊን የለህም፣ አታከብርም፣ ሰዎችን አስተማሪዎችን አታከብርም ብላችሁ ብዙዎቻችሁ ስትወቅሱ ነበር አውቃለሁ። ግን ዲፕ ዳውን እኛ መካከል ያለውን ነገር ባለማወቃችሁ ነው እንደዛ ያላችሁት እናንተ። የምሬ ነው። እኔ ትቼ ሁሉንም ነገር ትቼ ላይፌን እየኖርኩ ነው፣ ስፖርቴን እየሰራሁ ነው፣ ለሚመጣ ውድድር እየተዘጋጀው ራሴን እያዘጋጀው። ትናንትና ይሄን ቪዲዮ ሳይ በጣም ነው የተሰማኝ። አንዳንዴ ሳትናገር ጸጥ ስላልክ የሆነ ቦታ ላይ ሰዎች ሄዶ ስለተናገሩ እውነት እነሱ ጋር ያለ ይመስላል። ኦፍ ኮርስ ቦንጋ እያለው በእርግጥ አንዳንድ ቪዲዮችን ሰርቻለሁ። ላይክ ገንዘብ እንዳለኝ ገንዘብ አለኝ፣ ገንዘብ መመደብ እችላለሁ፣ እስከ ሚሊዮን ብር መመደብ እችላለሁ ምናምን ብዬ ቪዲዮ ተደጋጋሚ ስሰራ ነበር። የተፈጠረውን ነገር እያንዳንዷን እንዲቴል ልነግራችሁ ፈልጌ ከዛን የተለያዩ ቪዲዮችን ደጋግሞ ካየ በኋላ ይሄ ሰውዬ ናና ቀጣይ ዓመት ላይ ኢንተርናሽናል ፋይት ሲጀመር ከጆኒ ጋር ፋይት እንዳይደረግ ኤምኤምኤ ፋይት እንዳይደረግ ስለፈለገ ነው። እኔ ዛኔ ነው ያላወኩት። እንዳይደረግ ስለፈለገ የኔን አቴንሽን ሺፍት ለማድረግ ነው። ናና ታይላንድ ላይ 2026 ላይ ፊልሚያ አዘጋጀለ፣ ኢንተርናሽናል ፊልሚያ ትፋለማለህ አለ። እኔ ስመጣ ጆኒን ፋይት ላደርግ ነው የመጣሁት። ግን በጎንም እሱ ና ስላለኝ ምንድነው ያዘው ብዬ እሱ ጋር ያለውን ነገር ለማየት ቀርቤዋለሁ እውነት ለመናገር እና ከዛም በኋላ ከመጣው በኋላ እሱ ጋር አንዳንድ ነገሮችን ዲስከስ ስናደርግ ታይላንድ ላይ ትሄዳለህ ስለኝ እኔ ወይም ፌዴሬሽኑ ያንዳንዱን አኮሞዴሽን ሊሆን ይችላል፣ እዛ ምን ቆየውን ቆይታ ሊሆን ይችላል ፌዴሬሽኑ የሚችል ምክንያቱም እንደ ሰርፕራይዝ እንደ ኢንቪቴሽን ነው ለኔ ነገረኝና እንደዛ አይነት ነገር ነበር የመሰለኝ። ጭራሽ ምንድነው ያለኝ 1 ሚሊዮን ብር ስጠኝ ነው ያለኝ። 1 ሚሊዮን ብር ስጠኝ እዛ ሄደን 14 ቀን ምናምን ቆይተን እንመጣለን፣ ለ14 ቀን 1 ሚሊዮን ነው ስጠኝ ያለኝ።
ኢማጂን እኔ ቀድሞ እንደነገርኳችሁ ብር አለኝ፣ ገንዘብ አለኝ፣ መመደብ እችላለሁ ምናምን እያልኩ ነው። ያንን ገንዘብ አለኝ ያልኩትን ነገር ሰምቷል እሱም በስነ ስርዓት። ሁለተኛ ደግሞ እኔ ከጆኒ ጋር ፋይት እንዳደረግ አይፈልግም ነበረ። ምክንያቱም ጌች የኤምኤምኤ ፊልሚያ እኔ ጌች ንገር ብሎ መክሮት ምናምን ነው የሚለው ወጥቶ አሁን ይሄንን ሲሰማ ጌች ብዬ እዚህ ጋር የጌችን ስም ባልጠራ ደስ ይለኛል። እኔ በራሴ ማይንድ ያለኝ ሰው እንደሆንኩ እሱ ራሱ ያውቀዋል። ምክንያቱም በየትኛውም ወይ እኔን ሊጠቀመኝ እኔን ኮንትሮል ሊያደርገኝ አልቻለም። እና የመጀመሪያው ነገር እኔ ቫሪያል ስለነበርኩ በሰዓቱ እሱ ቤት ሆኜ ቪዲዮ እየሰራው የእሱን ቤት ፕሮሞት እንዳደረግ ነው የፈለገው። እኔን ዋጋ አውቃለሁ። እሱ ጋር ሲሄድ ምን አይነት ቫልዩ እየሰጠው እንዳለ ምን መቀበል እንዳለብኝ እኔ አውቃለሁ በስነ ስርዓት። ግን እኔ ከሱ የማይጠበቁ የሌብነት ነገሮችን ነው መጀመሪያ ላይ 1 ሚሊዮን ብር ያስፈልጋል። ሚሊዮኑን ብር አንተ ያዘው አላለኝም፣ ለእኔ ስጠኝ ነው ያለኝ። መጥቼ ሪሰርች ሳደርግ ምንም 1 ሚሊዮን ለ14 ቀን 1 ሚሊዮን ብር አያስፈልገኝም በፍጹም። ትራንስፖርት 100 ምናምን ሺህ ነው ደርሶ መልስ። ኢማጂን ላይ 1 ሚሊዮን ብር በፍጹም አያስፈልገኝም። ከዛ እኔ ሁሉን ነገር አመቻቻለሁ ምናምን ሲል ነበር። ሁለተኛ ከዛም በኋላ እሱ ቤት እንደ አትሌት እየቆየው በየወሩ 2000 እና 2000 ምናምን ብር እንዲከፍለው ይፈልጋል። ኢማጂን ጋይስ፣ እሱ ቤት ትሬን እያደረኩ የእሱን ቤት ፕሮሞት እያደረኩ እሱ ቤት ክፍያ እንዲከፍል ይፈልጋል ይሄ ሰውዬ። እኔ የምሬ ነው የምላቸው። እኔ ሰውን ወጥቶ እንደዚህ ማልቀስ ማውራት እኔ ስለማይመቸኝ ነው እስካሁን ጸጥ ብዬ የቆየሁት። ማይንዱ ስላልተመቸኝ ትቼ ቢኒ ጋር ሄድኩኝ። ማስተር ቢኒ ኢዝ ላይክ አሜዚንግ ፐርሰን። በቃ ስለ ልቦናው ተመቸኝ፣ ማይንዱ ተመቸኝ፣ ለእኔ መልካም ነገር ነው የሚያስበው። ቢኒ ተመቸኝና ቢኒ ጋር ሄድኩኝ እና ታይላንድ ሄዶ ቆይቶ መጥቶ እና እኔ ጋር ብሎ ደወለልኝ። እኔ ቤቱን ፕሮሞት እንዳደረግለት አልሄድም። በቃ እኔ ቢኒ ጋር ይዤ ስኬጁል አውጥቼ በስነ ስርዓት ትሬን እያደረኩ ነው፣ አልመጣም አንተ ጋር አልኩት። ከዛ እንደዛ ስል ይህንን አዳምጡ፣ ላይቭ ወጥቶ ስለኔ ስላለው ነገር ምን እንደሚያወራ ከዛ እምቢ ስለው ማለት ነው። ኢማጂን ይሄ ሰውዬ በጣም አስቸጋሪ ባህሪ ያለው ሰው ነው። እኔ ጋር ትሰራላችሁ፣ እኔ ጋር ታሰራላችሁ፣ ትወዳደራላችሁ ብሎ የት ነው የሚባለው የሆነ ቤንጅ ምናምን የሚባል ልጅማ መጥቷል። ይሄ ምስኪን ንስር የሚባለውን ልጅ ተመልከቱ። ንስር የሚባል ልጅ በጣም ፍቅር የሆነ ልጅ ነው። እኔ አውቃለሁ። የእሱን ማይንድ የእሱን ነገር የእሱን የጭንቅላት ጨዋታ የእሱን ጌም ስለተረዳውና ስላልቻለ ነው ትቶ የወጣው ከእሱ ቤት። እኔ ጋር ብቻ አይደለም ይሄ ነገር ሀፐን እየሆነ ያለው። አሁን ጭራሽ ወጥቶ ከገጠር ያመጣው ስለኔ እኔ እኮ ምን አይነት ሰው እንደሆንኩ እኮ ይሄ ከገጠር ምናምን ስላላችሁ ምንም እንትን የሚል ሰው አይደለም። እኔ በጣም ንቁ ሰው እንደሆንኩ ደም ስርህ ያውቀዋል፣ ደምህ ያውቀዋል። ስለዚህ there is no way አንተን ኮንትሮል የምታደርገኝ መንገድ there is no way። እኔ የሰውን ልጅ ማከብረው በካራክተሩ፣ በጭንቅላቱ፣ በአመለካከቱ ነው ማከብረው። ማላከብረው የማይመቸኝ ሰው ጋር ደግሞ 5 ደቂቃ አልቆይም። 5 ደቂቃ ይሲ አይ አም ንቃተ ህሊና አፍተር ኦል። ባንነካካ ብንከባበር ላይፋችንን ብንኖር ደስ ይለኛል። ኤምኤምኤ ፋይትና ፋይት አድርገኝ ብያለሁ። ይሄ ነገር ይውጣ ብዬ ነው። አንተና እኔ መካከል ያለው ነገር ይታይ ብዬ ነው ኤምኤምኤ ፋይት የጠራው። መቼም ደግሞ የልጆቼን አይናይ ምናምን ማንንም ኤምኤምኤ አምጣ ነው ይፋለምልሃለሁ። አንተን ግን እፈልግሃለሁ። ኤምኤምኤ ብትፋለም ደስ ይለኛል። አትቀበልም በፍጹም። ያለኝን ጉልበት ታውቃለህ፣ እንዴት እንደማንገላታ ታውቃለህ። አትቀበለኝም። አሁንም ቢሆን if you are going to accept me I am ready with big respect።